አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ሰዓታችንን ጠብቀን በአገር ውስጥና በባህር ማዶ ስለተከሰቱ አዳዲስ መረጃዎች ልንነግራችሁ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮ ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን እነሆ ወደ ዜናዎቹ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁን ላይ ዓለም አቀፍ መልክ እየያዘ መጥቷል። የሩሲያ ወታደራዊ ድጋፍ መጋለጥ፣ የሆርሙዝ ሰርጥ መዘጋትና አሜሪካ በነዳጅ ገበያ ላይ የወሰደችው ያልተጠበቀ እርምጃ የቀጠናውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ሩሲያ ዘመናዊ የሳተላይት ቴክኖሎጂዎቿን በመጠቀም በአካባቢው የሚገኙ የአሜሪካ የጦር ሰፈሮችንና ኤምባሲዎችን ትክክለኛ ቦታ ለኢራን አሳልፋ እየሰጠች መሆኗ ተረጋግጧል። ይህ መረጃ የኢራን ሚሳኤሎች ኢላማቸውን በትክክል እንዲመቱና ከፍተኛ ውድመት እንዲያደርሱ መርዳቱ ተነግሯል። ይህ ሁኔታ አሜሪካንና ሩሲያን በቀጥታ ፊት ለፊት ሊያጋጭ የሚችል አደገኛ ድባብ ፈጥሯል። በሌላ ዜና የዓለም ነዳጅ አቅርቦት ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥ በኢራን አማካኝነት በይፋ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ኑሯል። ይህንን የገበያ መናጋት ለመቆጣጠር አሜሪካ ያልተጠበቀ ውሳኔ አስተላልፋለች። ህንድ የሩሲያን ነዳጅ እንዳትገዛ ጥለው የነበረውን ማዕቀብ ለ30 ቀናት በማንሳት በባህር ላይ ቆመው የነበሩ የሩሲያ የነዳጅ መርከቦች ወደ ገበያ እንዲገቡ ፈቅዳለች። ይህም ኢራን የዓለም የኃይል አቅርቦት ለመዝጋት የምታደርገውን ጫና ለመቀነስ የታለመ ነው ተብሏል። እንደ አቤል ብርሃኑና ፈታ ዳይሊ ዘገባ ፕሬዝዳንት ዶናልድ ትራምፕ በዓለም ዙሪያ ለሚገኙ የኢራን ዲፕሎማቶች ሀገራችሁን ከርታችሁ ኑ አሜሪካ ከለላ ትሰጣችኋለች የሚል ጥሪ ቢያቀርቡም የኢራን ዲፕሎማቶች ግን ጥሪውን አሳፋሪ በማለት በጋራ ውድቅ አድርገውታል። በተያያዘም ትራምፕ ኢራን በቀጣይ የምትመርጠው መሪ ላይ አሜሪካ ተሳትፎ ሊኖራት እንደሚገባና የቀድሞውን መሪ ፖሊሲ የሚያስቀጥል ሰው ስልጣን ላይ እንዲወጣ እንደማይፈልጉ ገልጸዋል። ኢራን ሌሊቱን በእስራኤል ከተሞች ላይ 2 ዙር ግዙፍ የሚሳኤል ጥቃቶችን የሰነዘረች ሲሆን እስራኤል በበኩሏ በኢራን ዋና ዋና የአየር መንገዶች ላይ ከባድ ድብደባ ፈጽማለች። በሊባኖስ በኩል ደግሞ ሂዝቦላ ከእስራኤል ጋር በሙሉ ኃይሉ መዋጋት ጀምሯል። በዚህ መሃል በሊባኖስ የሚገኙ የተባበሩት መንግስታት የሰላም አስከባሪ ኃይል ዋና መስሪያ ቤት ላይ ጥቃት ደርሶ የጋና ወታደሮችን ጨምሮ 3 ሰዎች ቆስለዋል። ድርጅቱ ጥቃቱን የጦር ወንጀል ሲል አውግዞታል። የኢራን ፕሬዝዳንት መሱድ ፔዚሽያን አንዳንድ ሀገራት የጀመሩትን የሽምግልና ጥረት እንደማይቀበሉ አስታውቀዋል። የፕሬዝዳንቱ ሽምግልናው ጦርነቱን በለኮሱት አካላት ላይ ያነጣጠረ መሆን አለበት በማለት ኢራን በሉዓላዊነቷ ላይ እንደማትደራደር በድጋሚ አረጋግጠዋል። ክቡራትና ክቡራን፣ በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ወደ ዓለም አቀፍ የኢኮኖሚና የዲፕሎማሲ ቀውስ ተቀይሯል። የሩሲያ የሳተላይት መረጃ ለኢራን መስጠትና የሆርሙዝ ሰርጥ መዘጋት ዓለምን በስጋት ውስጥ ጥሎታል። አሜሪካ የነዳጅ ገበያውን ለማረጋጋት የሩሲያን ማዕቀብ እስከ ማላላት ብትደርስም በሜዳው ላይ ያለው ፍልሚያ ግን አሁንም በከፍተኛ ሁኔታ ቀጥሏል። የሰላም አስከባሪዎች ሳይቀሩ የጥቃቱ ሰለባ እየሆኑ ባለበት በዚህ ወቅት የቀጠናው ሰላም ከመቼውም ጊዜ በላይ አሳሳቢ ሆኗል። ውድ የፕሮግራማችን ተከታታዮች ለዛሬ ያዘጋጀንላችሁ የባህር ማዶ መረጃዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ፣ ቸር ያሰማን።